በእያንዳንዳችን ሰውነት ውስጥ ከ300 በላይ የሚሆኑ መርዛማ ንጥረ ነገሮች እንደሚገኙ ጥናቶች ያመለክታሉ። እነዚህ መርዛማ ንጥረ ነገሮች ደግሞ በጊዜ ከሰውነታችን ካልተወገዱ በጊዜ ሂደት የጤና እክሎችን ያስከትላል። ታዲያ ሰውነታችን ከነዚህ መርዛማ ንጥረ ነገሮች እንዲጸዳ እንዲሁም ጤንነታችን የተጠበቀ እንዲሆን የኛ እገዛ ምንድነው መሆን ያለበት? የመጀመሪያውና አንደኛው ለነዚህ መርዛማ ንጥረ ነገሮች ተጋላጭነታችን መቀነስ ያስፈልጋል። ለነዚህ መርዛማ ንጥረ ነገሮች ተጋላጭነታችን እንዴት አድርገን ነው መቀነስ የምንችለው? አንደኛ፣ አብዛኛውን ጊዜ እነዚህ መርዛማ ንጥረ ነገሮች ከስብ ጋር ተጣብቀው ወደ ሰውነታችን ይገባሉ። ይህ እንዳይሆን ደግሞ ከፍተኛ ስብ ያለባቸውን የእንስሳት ውጤቶች መቀነስ አንደኛው መከላከያ መንገድ ነው። ምክንያቱም መርዛማ ንጥረ ነገሮች በእንስሳት ውስጥ ካሉ አብዛኛውን ጊዜ የሚቀመጡት በእንስሳት ስብ ጋር ተጣብቀው ስለሆነ የእንስሳት ውጤቶችን ስንመገብ ንጹህ ጤናማ የሆኑ ስብ ያልበዛባቸውን ፕሮቲኖች መጠቀም ለዚህ ለመርዛማ ንጥረ ነገሮች ያለንን ተጋላጭነት በከፍተኛ ሁኔታ ይቀንስልናል። በሁለተኛ ደረጃ ደግሞ አትክልቶችንና ፍራፍሬዎችን በምንመገብበት ጊዜ ብዙ ጊዜ እነዚህ አትክልቶችና ፍራፍሬዎች ተባዮች እንዳያጠቋቸው ብዙ ጊዜ መርዝ ስለሚረጩ እነዚህን አትክልቶችና ፍራፍሬዎች ከመላጣችን በፊት ለምግብነት ከማዘጋጀታችን በፊት በአግባቡ መታጠባቸውን ቼክ ማድረግ ይጠበቅብናል። ከዚያ ባለፈ ደግሞ የታሸጉ ምግቦችን እንዲሁም ደግሞ በፕላስቲክ ማሸጊያ ያላቸው ውሃዎችን በተለይ ደግሞ ፀሐይ እንዳይመታቸው ማድረግ፣ የታሸጉ ምግቦችን መቀነስ አሁንም ለነዚህ መርዛማ ንጥረ ነገሮች የመጋለጥ እድላችን በከፍተኛ ሁኔታ ይቀንስልናል። በሶስተኛ ደረጃ ደግሞ ተጋላጭነታችን ለመቀነስ ምግብን ስናበስል የማይዝጉ ብረቶችን መጠቀም ይጠበቅብናል። በአራተኛ ደረጃና ደግሞ በደንብ ጥንቃቄ ልናደርግበት የሚገባው ነገር መርዛማ ንጥረ ነገሮችን በምንጠቀምበት ጊዜ እነዚህ መርዛማ ንጥረ ነገሮች ወደ ሰውነታችን እንዳይገቡ ልንከላከልባቸው የሚገቡ አጠቃላይ የአጠቃቀም ስታንዳርዳቸውን ጠብቀን መጠቀምን ልብ ማለትና ሁል ጊዜ ፕራክቲስ ማድረግ ይጠበቅብናል። ከዚያ ባለፈ ደግሞ እነዚህ መርዛማ ንጥረ ነገሮችን ከተጠቀምን በኋላ ደግሞ የምናስወግድበትን መንገድም ስታንዳርዱን በጠበቀ መልኩ ተጨማሪ ብክለት በማያመጣ መልኩ መሆኑን ማረጋገጥ ይጠበቅብናል። ከአካባቢያችን የገቡም ሊሆን ይችላል። እንዲሁም ደግሞ ራሱ ያመነጫቸው መርዛማ ንጥረ ነገሮችና ኬሚካሎችን ለማስወገድ የሚሰራበት የራሱን የቻለ ስርዓት አለው። እኛ ይህንን ስርዓት የማገዝ ስራን ነው መስራት የሚጠበቅብን። እነዚህን መርዛማ ንጥረ ነገሮች ከሰውነታችን እንዳይጠራቀሙ ለማድረግ። ታዲያ እነዚህን መርዛማ ንጥረ ነገሮች በሰውነታችን ከልክ በላይ እንዳይጠራቀሙ ምንድነው ማድረግ የሚጠበቅብን? የመጀመሪያውና ዋነኛው እነዚህ መርዛማ ንጥረ ነገሮች ከሰውነታችን እንዲወገዱ ለማድረግ ለሰውነታችን የሚያግዙ ጤናማ የሆኑ ፕሮቲኖችን በአግባቡና በበቂ ሁኔታ መመገብ ነው። እነዚህ ጤናማ የሆኑ ፕሮቲኖችን ስንመገብ እነዚህ ፕሮቲኖች ከመርዛማ ንጥረ ነገሮች ጋር በመጣበቅ ከሰውነታችን እንዲወገዱና ሰውነታችን መርዛማ የሆኑ ንጥረ ነገሮችን ለማስወገድ የሚሰራውን ስራ ለማገዝ ይረዱታል። ታዲያ እነዚህ ጤናማ የሆኑ ፕሮቲን ይዘት ያላቸው የአሚኖ አሲድ ይዘት ያላቸው ንጥረ ምግቦች የት እናገኛቸዋለን? እንደ አተር፣ ምስር፣ እንቁላል እንዲሁም ደግሞ በኦሜጋ 3 የበለጸጉ የአሳ ተዋጽኦችን በምንመገብበት ጊዜ ጤናማ የሆኑ ፕሮቲኖችን እናገኛለን። ከነዚህ ፕሮቲኖች ሰውነታችን የሚያገኘው አሚኖ አሲድ ደግሞ መርዛማ ንጥረ ነገሮች ከሰውነታችን እንዲወገዱ ሰውነታችን የሚሰራውን ስራ በእጅጉ ያግዘዋል ማለት ነው። በሁለተኛ ደረጃ ደግሞ ሰውነታችን እነዚህ መርዛማ ንጥረ ነገሮችን ከሰውነታችን እንዲያስወግድ ከሚረዱት ነገሮች መካከል
አትክልቶችን መመገብ ነው። ከነዚህ አትክልቶች መካከል ጎመንን መውሰድ እንችላለን፣ ራዲሽን መውሰድ እንችላለን። እነዚህ ንጥረ ነገሮች ከፍተኛ የፋይበር ይዘት አላቸው። ከፍተኛ የአንቲ ኦክሲዳንት ይዘት አላቸው። እነዚህ ፋይበሮችና አንቲ ኦክሲዳንቶች በከፍተኛ ሁኔታ ከሰውነታችን ያለው መርዛማ ንጥረ ነገር እንዲወገድ ይረዱናል። በእነዚህ አትክልቶች ውስጥ የምናገኛቸው አረንጓዴ ቅጠላቅጠሎችም እንደዚሁ ከፍተኛ የሆነ የአንቲኦክሲዳንትና የፋይበር ይዘት ያላቸው ስለሆኑ ከፍተኛ የውሃ ይዘት ያላቸው ስለሆኑ ከሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮች በቀላሉ እንዲወገዱ ሰውነታችን የማስወገድ ስራውን እንዲሰራ ያግዙታል ማለት ነው። ከዛ ባለፈ ፍራፍሬዎችን መጠቀምም በከፍተኛ ሁኔታ የቪታሚን ሲ ይዘት ስላላቸው የአንቲ ኦክሲዳንት ኢፌክት ስላላቸው በሰውነታችን ውስጥ የሚሰራውን መርዛማ ንጥረ ነገሮችን የማስወገድ ስርዓት በከፍተኛ ሁኔታ ያግዙታል ማለት ነው። ከነዚህ ውስጥ እንግዲህ ብርቱካንን መውሰድ እንችላለን፣ ሎሚን መውሰድ እንችላለን። እነዚህ ፍራፍሬዎች እንግዲህ ከሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን ለማስወገድ ሰውነታችን የሚሰራውን ስራ በከፍተኛ ሁኔታ ያግዙታል፣ ያሳልጡለታል ማለት ነው። ከዚያ ባለፈ ደግሞ ሰውነታችን መርዛማ ንጥረ ነገሮችን ከሰውነታችን ለማስወገድ ከሚያግዙ የምግብ ይዘቶች መካከል ጤናማ የሆኑ ቅባቶችን መጠቀም ነው። እነዚህ ጤናማ የሆኑ ቅባቶች ኦሊቭ ኦይል ሊሆን ይችላል፣ የአቮካዶ ዘይት ሊሆን ይችላል፣ የተልባ ዘይት ሊሆን ይችላል። ከዘይት ውጭም ጤናማ የሆኑ ቅባት እህሎችን በመጠቀም ሰውነታችን መርዛማ ንጥረ ነገሮችን ከሰውነታችን እንዲያስወግድልን ማገዝ እንችላለን ማለት ነው። እንዲሁም ደግሞ ቅመማ ቅመሞችም መርዛማ ንጥረ ነገሮችን ከሰውነት ለማስወገድ ይረዱናል። እነዚህ ቅመማ ቅመሞች መካከል እርድ በዋናነት ይጠቀሳል። ይህ እርድ ለጉበት ጤና ከፍተኛ ድርሻ ስላለው ብግነትን ለመቀነስ ስለሚረዳ የጉበታችን ጤናማነት ለመጠበቅ ስለሚረዳ በሰውነታችን ውስጥ ያለው የመርዛማ ንጥረ ነገሮችን የማስወገድ ስርዓት በዋናነት በጉበት የሚከናወን ስለሆነ ይህ እርድ የዲቶክሲፊኬሽን ወይም መርዛማ ንጥረ ነገሮችን የማስወገድ ስርዓትን በከፍተኛ ሁኔታ ያግዝልናል ማለት ነው። ከዛ ባለፈ ደግሞ ፈሳሾች ናቸው። ለምሳሌ ከፈሳሾች ውስጥ አረንጓዴ ሻይን መውሰድ እንችላለን። አረንጓዴ ሻይ ለጉበት ጤና ፍቱን ስለሆነ ጉበታችን ደግሞ መርዛማ ንጥረ ነገሮችን ከሚያስወግዱ የአካል ክፍሎች መካከል ዋነኛው ስለሆነ አሁንም አረንጓዴ ሻይን መጠጣት ለመርዛማ ንጥረ ነገሮችን ከሰውነታችን ለማስወገድ በከፍተኛ ሁኔታ ይረዳናል ማለት ነው። ከዚያ ባለፈ ደግሞ ለሰውነታችን በቂ ፈሳሽ መስጠት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮች በሽንት መልክ፣ በላብ መልክ፣ በካርበን ዳይ ኦክሳይድ መልክ እንዲሁም ደግሞ በሰገራ መልክ እንዲወገዱ በሰውነታችን ውስጥ በቂ ፈሳሽ ሊኖር ይገባል። ይህንንም የመርዛማ ንጥረ ነገሮችን ከሰውነታችን የማስወገድ ስርዓትን ለማገዝ በየቀኑ በበቂ ሁኔታ ሰውነታችን የሚበቃ በቂ ውሃ መጠጣት ይገባናል። ከዚያ ባለፈ ደግሞ የአሰር ይዘታቸው ከፍተኛ የሆኑ ያልተፈተጉ እህሎችን ቅድም የጠቀስናቸው አትክልቶችንና ፍራፍሬዎችን መመገብም የስርዓተ ልመት ሂደታችን ጤናማ በማድረግ በስርዓተ ልመት ሂደት ውስጥ የሚወገዱ መርዛማ ንጥረ ነገሮች ለረጅም ጊዜ ከሰውነታችን እንዳይቆዩ በማድረግ በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን ለማስወገድ በከፍተኛ ሁኔታ ያግዙናል ማለት ነው። በአጠቃላይ ሰውነታችን ውስጥ ከፍተኛ መርዛማ ንጥረ ነገሮች እንዳይጠራቀሙ ለመርዛማ ንጥረ ነገሮች የመጋለጥ እድላችን በመቀነስ እንዲሁም ደግሞ ሰውነታችን መርዛማ ንጥረ ነገሮችን የሚያስወግድበትን ስርዓት በህይወት ዘይቤያችን በአመጋገባችን በማገዝ ሰውነታችን ከነዚህ መርዛማ ንጥረ ነገሮች መጠበቅና በእነዚህ መርዛማ ንጥረ ነገሮች ከሰውነታችን በመጠራቀም ምክንያት የሚመጡ በሽታዎችን መከላከል እንችላለን። ሁለንተናዊ ጤናችንም መጠበቅ እንችላለን ማለት ነው። ለዚህ ቤት አዲስ ከሆናችሁ ቀጣይም ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ ሸር አድርጉላችሁ።